በተሰጠችኝ ደቂቃ የዕለቱን መልእክት አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ያስተምረን፣ ይምከረን፣ ይቅር እንዲለን ይቅር እንበል። በሉ እስቲ እንዲታረቀን እንታረቅ፣ እንዲምረን እንማር፣ እንዲተውልን እንተው፣ እንዲረሳልን እንርሳ፣ እንዲፈቅልን እንፋቅ፣ ይቅር እንዲለን ይቅር። በዚህ ርዕስ እንማማራለን። እግዚአብሔር ያስተምረናል። ልባችን የሸፈተብን ዲያብሎስ ልባችን እንዲጠነክር ነው የሚፈልገው። ጉዳታችንን እያሳየ እንዲህ ተደርገሃል፣ ተበድለሃል፣ ተጎድተሃል፣ ስለዚህ ለምን ይላል። አሁን የአብይ ጾምን እየጾምን ነው። አምላካችን ኢየሱስ ክርስቶስ የጾመው ጾም ነው። በአዲስ ኪዳን የመጀመሪያውን ጾም ነው የጌታ ጾም። ከሱ በፊት ብዙ ነቢያት አባቶች ጾመዋል፣ ከሱም በኋላ ጾመዋል። ለቀደሙት ማህተም ማረጋገጫ ነው፣ ለሚመጡትም ደግሞ ተስፋ ነው። በቀደመው አዳም መንገድ ውድቀት አለ፣ በቀደመው አዳም ሽንፈት አለ፣ በዳግማዊ አዳም በኢየሱስ ክርስቶስ ድል አለ። እኛ ከአዳም ጋር ሳንተባበር የአዳም በደል በደላችን ሆኖ የአዳም ሽንፈት ሽንፈታችን እንደሆነ ሁሉ በክርስቶስ መከራና ስቃይ ሳንተሳተፍ ድሉ ድላችን ነው፣ ማሸነፉ ማሸነፋችን ነው። እናት በሄደችበት ባለፈችበት ሁሉ ዕቃው ተከድኗል። ሲከፈት ምግብ አለ። አምላካችን ኢየሱስ ክርስቶስ በሄደበት ሁሉ ድል አለ። እርሱ ከሰይጣን ጋር ግብ ግብ ለመፍጠር ይዋጣልን ይለይልን ለማለት አይደለም የጾመው፣ ለኛ አብነት ለኛ አርአያ ለመሆን ነው። የቀደመው አዳም በመብል ሞቷል። ዳግማዊ አዳም ደግሞ ባለመብላት ጠላት ዲያብሎስን ድል አድርጓል። ለዘመናት ሰይጣን ምን እያለ ይፎክር ነበር? ሰዎችን በሙሉ አሸነፍኳቸው፣ እኔ ፈትኜ ያላሸነፍኩት ማንም የለም ይል ነበረ። ክርስቶስ ግን በሥጋ ማርያም ተገልጦ